ለከበረውና ለፈሰሰው ለዚህ ለእግዚአብሔር መንፈስ ሰው ሁሉ እውቅና እየሰጠ ከዚህ መንፈስ ጋር እየተገናኘ ይጸልያል። አንድ ነገር በቃ አሜን። አንድ ነገር ሄዷል። አንድ ነገር አብቅቷል። ዛሬ አንድ ነገር አክትሟል። ኢየሱስ ለዘላለም ያድናል። ዘዳግም ምዕራፍ 2 ቁጥር 3 ላይ ያለው ታሪክ ዛሬ በዚህ ቤት ተፈጽሟል። በኢየሱስ ስም ተፈጽሟል። እዛ ቦታ ለምን እንደምል ታውቃላችሁ? ይህ ተራራ መዞር ይበቃችኋል። ድገሙና እስቲ በቃ በሉ። በቃ በሉ ውስጥ ይህንን ተራራ በሉ ውስጥ መዞር በቃ በሉ ውስጥ ዛሬ በኢየሱስ ክርስቶስ ይህንን ተራራ መዞር ይበቃ። ብዙ ዞሮ አሉ፣ ብዙ ተንከራቷሉ፣ መውጫ መግቢያ ያጥቷሉ። በጣም ለብዙ ዘመን ተሰቃይቷሉ። ከአርያም ከሦስተኛው ምክር ቤት አንድ ቃል ለሕዝቡ ወረደ። እሱም እንደምን ይህንን ተራራ ሃሌሉያ መዞር ይበቃችኋል። ድገሙና እስኪ ይበቃኛል በሉ። ድገሙና ይበቃኛል በሉ። ድገሙና ይበቃኛል በሉ። የእግዚአብሔር ሰው ወደ መድረኩ ሲጠራኝ ከዚህ መንፈስ ጋር ኮኔክት አድርጌ እያለሁ ነው የጠራኝ። ኢየሱስ ለዘላለም ያድናል። ስለ እስራኤላውያን ሲያስብ ያንን የዞሩበትን ሁሉ በቅጽበት መጣና የእግዚአብሔር መንፈስ ይህንን ተራራ የዞራችሁበት ዘመን በቃ አለ። ዛሬ የመጣው ቃል ይሄ ቃል እንዴት እንደተረዳችሁ አላውቅም። እንዴት እንደተገለገላችሁ አላውቅም። እንዴት እንዳሳለፋችሁ አላውቅም። እንዴት እንደሰማችሁ አላውቅም። ዛሬ በዚህ ስፍራ ተራራውን የዞራችሁትን ሁሉ በቃ የሚል ቃል መጥቷል። ሃሌሉያ። በሽታችሁን በቃ ጀመር። የጠላትን ነዳ ሰልፉን በቃ ጀመር። ባዶነታችሁን በቃ ጀመር። ድህነታችሁን በቃ ጀመር። መገፋታችሁን በቃ ጀመር። መረሳታችሁን በቃ ጀመር። ቃል ከላይ ወርዷል። ሃሌሉያ። ዛሬ በቃ ይህን ቀብር ስንስራ ፈጽመን እንወጣለን። ዛሬ ይህን ተራራ መዞር ይበቃችኋል። እየቀበራችሁ ጠሉ። ዛሬ የቀብር ስነስርዓት የሚፈጸምበት ቀን ነው። ከዝማሬው ጀምሮ ከቃሉ ጀምሮ እስከዚህ ሰዓት ያለው የጠላቶቻችሁን ቀብር ስነስርዓት የምትፈጸሙበት የችግራችሁን፣ የበሽታችሁን፣ የተራራችሁን፣ የቀንበራችሁን፣ የጥያቄዎቻችሁን ኢየሱስ ለዘላለም ያድናል። ዛሬ መዞር ይበቃል። መዞር ይበቃል። መዞር ይበቃል። የሚያበቃ ቃል ከላይ ወርዷል። በቃ ይሻላችሁ። እርግጠኛ የሆናችሁ ጸልዩ። እሱ በቃ ካለ በቃ ይዘህ አትንከራተትም። ለብዙ ዘመናት ተንገድግደሃል። ለብዙ ዘመናት ተገፍተሃል። ለብዙ ዘመናት አልቅሰሃል። ለብዙ ዘመናት ወድቀሃል። ለብዙ ዘመናት ተዋርደሃል። ለብዙ ዘመናት አልቅሰሃል። ማን አለኝ ብለሃል። ምን ይሻላል ብለሃል። እንዴት ይወጣል ብለሃል። እንዴት ይከዳል ተብለሃል። ዛሬ ግን በቃ ጀምር ቃል መጥቷል።